እጆቻችሁን ከፍ አድርጉ። ዛሬ በረከት ነው መባረካችሁ። ፕሬዝ ጋድ ሃሌሉያ። ሬፓራ ካታሪያ ባባባባስ ለለበለበለበለበለበለ ይውላችሁ እግዚአብሔር ምስክሬ ነው ማለት ሁኔታችሁን አልፎ እግዚአብሔር ይነካችኋል። ኢየሱስ ጌታ ነው። እስቲ ሁኔታህን አልፎ ይነካል በሉት። ድገሙና በሉታ ዛሬ በሉት መለኮታዊ ንክኪ ይሆንልሃል በሉት። ሃሌሉያ። ዛሬ መነካካት ይሆንልናል። አሜን ሃሌሉያ። ባይዘዌ እግዚአብሔር ሰዎችን ሲነካ ሁልጊዜ የሚያስደንቀኝ ጳውሎስ እየተቃወመው እግዚአብሔር ሄዶ ነካው። አየ እንኳን አንተ እየፈለከው አይደለም እየተቃወመው ሄዶ አማስታራባ ጋባላባ ዳላቦስ ረበበበበለበለበለበለበለበለ አገልጋዮች ዛሬ በኢየሱስ ስም የሆነ ነገር ይነካቸዋል። የሆነ ነገር ያገኛቸዋል። እጆቻችሁን ከፍ አድርጉ። ኢየሱስ ጌታ ነው። ዛሬ የሪሊዝመንት ቀን ነው። ዛሬ የመፈታት ቀን ነው። ዛሬ የባርኮት ቀን ነው። ዛሬ ኢየሱስ ያድናል። ይውላችሁ አንድ ድምጽ ሰማለሁ። ዛሬ መለኮታዊ አፖይንትመንት ዴይ ነው። መለኮታዊ ቀጠሮ ቀን ነው። አሜን ሃሌሉያ፣ አሜን ሃሌሉያ። እስቲ ይነካኛል በለው። ኢሳይያስ 6 ምዕራፍ 5 ምዕራፍ አገልግሎ የሰራዊት ጌታ እግዚአብሔር እንዲላቸዋል ብሎ 6ኛው ምዕራፍ ላይ እግዚአብሔር መጣ። እንደገና መጣና እንደገና ነካው። አረ አሜን ሃሌሉያ። ሁኔታውን አልፎ ምን አለው? ነካው። ኢየሱስ ጌታ ነው። መንካት ብቻ አይደለም፣ አንደበቱን ነካው፣ ህዝቡን ነካ፣ ከዛ ተልኮ ተቀበለ፣ ሄደ። ዛሬ እንደዚህ ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። መለኮታዊ መነካካት ይሁንላችሁ። መለኮታዊ መነካካት ይሁንላችሁ። በኢየሱስም ይሁንላችሁ። ባይዘው መለኮታዊ መነካካት ወይ መለኮታዊ ኢንካውንተር ብለን ስንል እነ ዘኬዎስ ፈልገው እሱን ለመነካት ፈልገው መተዋወቅ ፈልገው ነው ዛፍ ላይ ወጡት። ኢየሱስ ደግሞ ኖ አለ። ና ወረደና ቤት ነው ኮኔክት ማረጋሃል። አረ አሜን ሃሌሉያ። ቤት ነው ማገኛሃል። አሜን ኢየሱስ ጌታ ነው። ቆርኔሌዎስ እኮ በጣም አሕዛብ ነው፣ ግን እግዚአብሔር ምጽዋት ሲሰጥ ያዋል መዚያ። ከዛ ጴጥሮስ መጥቶ እግዚአብሔር ለካው ይላል። ዛሬ መነካት ይሁንላችሁ። መነካት ይሁንላችሁ። እግዚአብሔር አልፎ ይንካችሁ። እጆቻችሁን ከፍ አድርጉ። ሁኔታችሁን አልፎ ይንካ። ባህሪያችሁን አልፎ ይንካ። በኢየሱስ ስም አልፎ ይንካ። ከእግዚአብሔር ጋር መነካካት the best time የሚባለው complete change የሚባለው እግዚአብሔር ነክቷችሁ ጀምሩ። ባይዘዌ ብዙ ሰዎች ለእግዚአብሔር ያውቃሉ፣ ስለ እግዚአብሔር በእግዚአብሔር ግን አልተነኩም። ፒኤችዲ ዲግሪ ሊኖራቸው ይችላል፣ ቴዎሎጂያን ግን ምን አላሉ? ተቻሉ ሆኑ። ይኸውልህ በእግዚአብሔር መነካት ማለት ኮምፕሊትሊ ቼንጅ የምትሆንበት ታይም። አረ አሜን ሃሌሉያ። በኢየሱስም እግዚአብሔር ይንካችሁ። አረ ይንካችሁ። ዛሬ በኢየሱስም ይንካችሁ። የአብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ምን ህብረት ከእናንተ ጋር ይሁን ይል። ሁልጊዜ እግዚአብሔር አፍቅሩኝ ብሎ ትእዛዝ አይደለም። እግዚአብሔር አንድ ቀን አፍቅሩኝ ውደዱኝ ብሎ አያውቅም። ግን ምን ያደርጋል? ፍቅሩን አንተ ውስጥ ያፈሳል። ከዛ ታብዳል። ሮባባባ ሳካታዲያባስ ኢየሱስ ክርስቶስ ከማንም ሊቀበል አልመጣም። ምንም ነገር አድርግ የሚልህ ጸጋ ሰጥቶን። እኔ አሁን ስለ አብና ስለ ወልድ ሳይሆን ስለ መንፈስ ቅዱስ ህብረት ነው የምነግራችሁ። ህብረት የሚባለው ነገር the best time ነው። ባይ ዘ ወይ መንፈስ ቅዱስ የትኛውንም ጊፍት ይዞ የመጣው ከጊፍቱ በኋላ ህብረት እንድናደርግ ይፈልጋል። ለምንድን ነው ሄዳን ነው? መንፈስ ቅዱስ ዳግም የወለደን ለምንድን ነው? ለአንተ ሁላችንም ዳግም ያስወለደን ነገር ትልቁ ነገር ከህብረት እንድትቀጥል ነው። ሰዎች የሚፈወሱ ሰዎች የሚባረኩት ከመንፈስ ቅዱስ ጋር ያላቸውን ህብረት እንዲቀጥሉ ነው። ስለዚህ ህብረታችን ዛሬ መቀጠላል። እውነቴ ነው። ከየትኛውም ህብረት ለዚህ ነው ሰውን የፈጠረው ወስዶ ሔዋን ከመምጣቷ በፊት በኤደን ገነት ያኖረው ህብረት ስለሚፈልግ ነው። ባይዘው ጸሎት ህብረት እንጂ ጸሎት ኢቲኤም ማሽን አይደለም። ጸሎት ህብረት ነው። ይፈልገዋል ራሱ
መንፈስ ቅዱስ ተሸክሞት የመጣው የህብረት መንፈስ ነው፣ የፍቅር መንፈስ ነው። ለዛ ነው አታሳዝኑት የተባለው። the holy spirit ራሱ ካንተ ጋር ህብረት ምን ተሸክሟል ቢል የአብን ፍቅር ተሸክሟል። ህብረት የማድረግ አብሮ ጎራ የመፍጠር ሼር ሊያደርግ ይፈልጋል። ለዚህ ነው የሚቀየመው። ፍቅር ለተሸከመ መንፈስ ኢየሱስ ጌታ ይውላችሁ። ፍቅር ለተሸከመ መንፈስ አብ ሁልጊዜ ፋይት የሚያደርገው ስለ መንፈስ ቅዱስ ነው። ኢየሱስም የሚታገለው ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ለራሱ ታግሎ አያውቅም። ለምን? ፓሽን ይዞ የመጣው እግዚአብሔርን ፍቅር ስለሆነ። አታሳዝኑት። ይቆስላል፣ እሱ ያዝናል። ከሱ ጋር ህብረት እንድንፈጥር ይፈልጋል። ፌሎች እግዚአብሔር ዘመናችሁን ሁሉ ከሱ ጋር ጨርሱ፣ በኢየሱስ ስም ጨርሱ። ከሱ ጋር ህብረት የፈጠረ ሰው ኖርማል ፊት ይዞ አይመጣም። እውነቴን ነው ብላችሁ ህብረት ፍጠሩ። አረ አሜን ሃሌሉያ። ጂላባራካት አራባስ ሁላችንንም የሚገርማችሁ ዕውቀታችን፣ ባህሪያችን፣ አስተዳደጋችን፣ ቸርቻችን፣ አጥቢያችን አይገናኝም። መንፈስ ካለ ግን አንድ ያረጋናል። በቃ ኢየሱስ ጌታ ነው። አረ አሜን ሃሌሉያ። ፕሬዝ ዘ ሎርድ አሜን ሃሌሉያ። ለዚህ ነው የሁሉ ማሰሪያ የሆነውን እኔን ከአማራ ክልል አንዱን ከትግራይ ክልል አምጥቶ አንድ የሚያደርግ መንፈስ አለ። መንፈስ ካለ ጉባኤው ኢንጆይ ማድረግ አለበት። አረ አሜን ሃሌሉያ። እስቲ መንፈስ ቅዱስ ብላችሁ ጮስ አሜን ሃሌሉያ። እኔ አንድ ነገር ልንገራችሁ። አንድ ቀን እየሄድኩ እንዳለ ዝም ብሎ ሆሊ ስፒሪት ላይ በኃይል መጣ። ከዛ ምንድነው ብዬ ስለው ጥቃት እንዳለ ሁልጊዜ እግዚአብሔር መገኘት ባለበት ቦታ ፕሮቴክት እያደረገህ ነው። ለምን? የሆነ በዙሪያ የሆነ ጠላት አለ ማለት ነው። አየህ፣ ሆሊ ስፒሪት በቃ እንደ አሴ ፐርሰን ነው። ፍቅር የተሸከመ የአብን መንካት የምትችለው ሆሊ ስፒሪት ነው። ጸሎት በራሱ እኮ የሚጠምህ እኮ መንፈስ ሲኖር ነው አይደል? ቁጭ ብለህ አሁን እዚህ ጉባኤ ውስጥ አሁን ረጅም ሰዓት የምትቆመው መንፈስ ስላለ ነው። አሜን። እግዚአብሔር ጥምቅ ያርጋችሁ። ዛሬ በዚህ በረከት ነው በባረካችሁ። አሜን ሃሌሉያ። በመንፈስ ይለቅልቃችሁ፣ በመንፈስ ያዛችሁ፣ በኢየሱስ ስም ያዛችሁ። by the way in Christ የከተታችሁ ሆሊ ስፒሪት ነው። ይኸውልህ መንፈስ ቅዱስ ልክ እንደ ኖህ መርከብ ነው የሚመሰለው። ሁሉንም አህያውንም ጅቡንም አንድ መርከብ ያስገባው መንፈስ ነው። ካስገባ ይኸውላችሁ ከጎናችሁ ያለውን አንተ መርከብ ውስጥ የገባኸው በርት ክርስቶስ ውስጥ የገባኸው ልትድን እንጂ ልትበላላ አይደል። አህያና ጅብ መርከብ ውስጥ ተስማምተው የተቀመጡት ለመዳን ነው። ወንድም አትውረድ፣ በቃ አትውረድ፣ ግባና ዘው አሁን ሆሊ ስፒሪት ጆይን አድርገው። ሁሉም ሰው ሪጆይ በልሳኖቹ እየጸለየ በልሳኖቹ ይጸልያል። ድምፅን አውጣና ጸልይ። ሃሌሉያ። ህብረት እፈልጋለሁ በል። ህብረት አፍራሽ መንፈስ የተመታ ይሁን።